በቀላሉ ስነ ፍጥረትን ለመረዳት ይመቻቸው ነበር የጥንት አክሱማውያን እሱ አውደ ነገስት ተብሎ ደግሞ ሊመጣበት ነው በዚህኛው ሳይድ ማለት ነው አውደ ነገስት ራሱን የቻለ መነሻ የነበረው ይመስለኛል በኔ በኩል መርዞናል አሁን just avoid it ምን ባልበት ደረጃ ላይ ነው ያለው አዛብን ፍልስፍና ነበር ፈላስፋው ድንጋይ የሚባለው ፊሎሶፈርስ ስቶን ወይም ደግሞ ህያው የሚያረጉ ውሃ የሚባለው ካዲኒቪያን ሀገራት መሪዎች ለምሳሌ በዛ የተጥለቀለቁ ናቸው ይባላል በእንደዚህ አይነት አስተሳሰቦች ኢሉሚናቲ ምንለው ትምህርትም ያው እዛ ውስጥ የገባ ነገር ነው የግድ ከውጭ ስለመጣ ባድ ነው አይባልም የፈለገ የበራለት ሊሆን ይችላል ሺህ አመት ታግሰ ህይወትን ትበላለህ ወይስ ከፈላስፋ ሀገሪቱን ለመጠበቅ ነበር የሚሞክሩት ገርላቡ ነገር መንፈስ ቅዱስ ላይ አለ እቺ ነገር ከፈላስፎችና ከዋቂዎች ስለጠበቅካ ታመሰግናለሁ እና ዘራ ያዕቆብ ወልደ ህይወት እንደዚህ ይያል እንግዲህ አሁን ፈላስፋ ለጋ ላይ ነው ያለ ነው አሁን ኢዮብ በጣም ብዙ ስለ እንስሳት የተናገራቸው ነገሮች አሉ ጥንታ አብሶን ያነጻል ብለው የሚያስቡት ውሃ ሁሉ ነበራቸው ምንድነው የምታመልከውና እንዴት ነው እየኖርክ ያለው ሁለቱን ነገር ነው በጣም የሚመለከተውና እኮ ራሱን የቻለ ዞኦሎጂ ነው ይላሉ አሁን ነጮቹ ራሳቸው እዛ ላይ ኮሜንታሪ ሲጽፉ ከየትም ይምጣ ከየት ችግር የለውም ትማርበታለህ ተወስደዋል ምንድን ነበር እናቶች የሚያደርጉት በዛ ሰዓት ላይ ሰው እናታችን መቤታችን ቅድስት ድንግል ማርያም ጌታን ጸንሳው ሳለ ተጾም ነበር ለሀገር ደግሞ ፐርፐስ ዲፋይን ማድረግ አሁን እንደ ወንጀል ስለተቆጠረ እኛ እኮ ምን ሰራው ነገር ስላላወቀን ነው አስከፋቸው ስለ ግብረ ሰዶም ስለተጠቀሰ በቃ ኢትዮጵያውያን ገርላት ውስጥ ነው ያለው ከላይ እኮ ነው የተከፈተው ማለት እኮ ነው በሩ ይሄንን መጽሐፈ ኩፋሌን በደንብ ቢያነቡት ሰዎች ከተቻለ አንድምታውንም ጭምር እየተመለከቱ በደንብ ቢያነቡት ይረዱታል ይሄ በጣም ማይነር ብዬ ያሰብኩት ኮሜንት ነው ይሄን ያህል ቁም ነገር ተደርጎ ይብጠለጠላልም ብዬ አላሰብኩም ነበር አብርሃማዊው ስልጣኔ የምንለው ወይንም የተቀደሰው ስልጣኔ የምንለው ያዛዜል ሊሆን ይችላል ጋርዴል አላቅም እንግዲህ የመጨረሻዋ ነፍስ ያለባት ንግስት ሌኒና ዛሬ ደግሞ የሷም ልደት ነው እሷንም እናንሳት በዚሁ አጋጣሚና ገረዝ ማለት ማይሆን ቆሻሻ ነገር አስወግድ ከዛ በኋላ እውነተኛው ጥበብ ይመጣል ነው ለብዙ ቆሻሻ ነገሮች በደፈርክ ቁጥር ብዙ ሀሪፍ ነገሮች ይገልጽልሃለሁ ነው የሚሉክ ኃይለኛ ዘማዊ መሆንህን ማየት ፈልጋለሁ ሊል ይችላል ያ ድሮ የነበረው ግብር ነው እስካሁን የቀጠለው እንደ ቅድመ ሁኔታ የነገረው ልቅ ነገሮችን በበገዛ ቤተሰቡ ውስጥ ጥበብ መጀመሪያው እግዚአብሔርን መፍራት ነው ቋንቋ መግለጽ ለምሳሌ ጆን ዲ የተባለ ፈላስፋ አለ ይላል እንግሊዛዊ የንግስት ኤልሳቤጥ አማካሪ ነበር ከዛ ሶስት መላእክት መጡ ወደነሱ ይላል አሁን ጠቢብ ትውልድ ማፍራት ከፈለክ ስነ ምግባሩ ላይ አተኩር በሬኔሳንሱ ዘመን ምን ያህል ኢትዮጵያን ነገር ይፈልጉት እንደነበረ ማለት ነውና እቺ የጸበለሷ ነገር ነች እንግዲህ ምትለያያቸው ማለት ነው እነዛ መላእክት ግን ትክክለኛ መላእክት አልነበሩም እነ ቅዱስ ገብርኤል እነ ቅዱስ ሩፋኤል አልነበሩም ይሄ የስነ ፍጥረት ጥምረት የሚባለው ነገር ናቹራል ማጂሺያኖቹ በጣም ነበር የሚወዱት አውሮፓውያኑ ምንድነው ጥምረት ምንለው ነገር አሁን እንግዲህ ቢያንስ በዚህ በሲቲ ኦፍ ዘ ሰን ላይ በተገለጸችው ደረጃ ለምሳሌ ከከዋክብትና ከጽዋት መካከል የሚመሳሰል አለ አኗኗሩ ማካሄዱም የሚመሳሰል የሚቀራረብ ነገር አለ ከዛ ደግሞ ከጽዋቱና ደግሞ ከእንስሳት ወይም ደግሞ ከባህር አሶች መካከል በቅርጽም ባኖራቸውም የሚመሳሰሉ ደግሞ ይኖራሉ እንደዚህ ያደረጉ አናሎጂ ያወጡ አሁን ካቴጎራይዜሽን ራሱ ማለት ነው ካቴጎራይዝ ሲደረግ ምክንያቱም ሳይንስ የሚጣናው ስነ ፍጥረት የሚጣናው በጣም በካቴጎሪ ነው ያንን እንደዚህ ግሩፕ እየሰጡት ሲያጠኑት በቀላሉ ስነ ፍጥረትን ለመረዳት ይመቻቸው ነበር የጥንት አክሱማውያን ያንን ነገር እንግዲህ ሲያደርጉ አብሮ ደግሞ ይሄ ናቹራል ማጂክ ያልኩ ነገር ደግሞ አለ ማጂክ ተብሎ ደግሞ የሚገባ ጥንቆላዊ ነገር ከተቀላቀለበትም እንካለም እሱ አውደ ነገስት ተብሎ ደግሞ ሊመጣበት ነው በዚህኛው ሳይድ ማለት ነው አውደ ነገስት ራሱን የቻለ መነሻ የነበረው ይመስለኛል በኔ በኩል እዛ ላይ በደንብ ምርምር ያደረጉ ሰዎች ቢናገሩ በተለይ በቅዱስ መንፈስ እየተመሩ የዛኛው ምርምር ብዙ አለ በተቀደሰ መንፈስ እየተመሩ ቢያዩት የሚነግሩን ነገር ብዙ ነገር ሊኖር ይችላል ሊቃውንት የተቀላቀለበትም ነገር ደግሞ አላቢውስ ተደርጓል ብዙ ነገር ተበርዞበታል ተመርዟል መርዞናል አሁን just avoid it ምን ባልበት ደረጃ ላይ ነው ያለው ግን አነሳሱ ላይ እንደዛ ነበር ወይ ነገስታት ያጠኑት የነበረው ነገር ስለ ስነ ፍጥረት በደንብ ያጠኑ ነበር ይላል ስለ መንፈሳዊ ትርጉማቸው በደንብ ያጠኑ ነበር ስለ ኡደታቸው ተምሳሌትነታቸው ባህሪያቸው በደንብ ያውቁ ነበር ነገስታት እንኳን አለመባል ቢያንስ ያንን ነገር ማወቅ ነበረባቸው ናቹራል የሆነውን ነገር ራሱ መረዳት አለባቸው ከዛ ደግሞ በዛ መነሻነት ደግሞ ስለ ፈጣሪያቸው መረዳት ከዛ ደግሞ ስለ ተነገሩት እንቢቶች ሁሉ ማወቅ ዓለም ከየተነሳች ወዴትስ እየሄደች ነው የትኛው ዘመን ላይ ነው አሁን ያለው ነው የሚለው በደንብ መረዳት ቁጥሩን ብቻ አይደለም ከትንቢቶች አንፃር የቱ ጋር ነው ያለው የሚለው ይሄን ሁሉ ነገር የሚረዱበት ስርዓተ ትምህርት ለነገስታት ነበራቸው ለዛ ይሆናል እንግዲህ መጀመሪያ አውደ ነገስት የሚባል ቃል የነበረውና
ያንን የሚገልጽ ነው ይሄ የጥምረት ጉዳይና በጣም ከባድ ኦብሰሽን ነበረባቸው በመካከለኛው ዘመን አውሮፓውያኑ ይሄ ስለ የፈላስፋው ድንጋይ የሚባለው ፊሎሶፈርስ ስቶን ወይም ደግሞ ህያው የሚያረጉ ውሃ የሚባለው ጥንታ አብሶን ያነጻል ብለው የሚያስቡት ውሃ ሁሉ ነበራቸው በቃ ያን ውሃ በደንብ ተጠጣለ ከዛ ኃጢአትን አጥቦ ያጠፋል ብለው ሁሉ ብዙ አይነት የሚገራርሙ ከትክክለኛው የሃይማኖት አስተምህሮ አንፃር በጣም ስህተት የሆኑ ማለት ነው የሚገርመው አሁንም አሉ ብቻ ሳይሆን እንደውም መሪዎቻቸው አውሮፓውያን ስካንዲኔቪያን ሀገራት መሪዎች ለምሳሌ በዛ የተጥለቀለቁ ናቸው ይባላል በእንደዚህ አይነት አስተሳሰቦች እና በዛ ደረጃ ነው ይሄ ኢሉሚናቲ ምንለው ትምህርትም ያው እዛ ውስጥ የገባ ነገር ነው እና ያ ነው እንግዲህ የስነ ፍጥረት ጥምረት የሚባለው ነገር በትክክለኛው በቅዱስ መንፈስ ሲመረመር የሚሰጥህ ነገር አለ ይሄንን ደግሞ አቢዩዝ አድርጎ ደግሞ ክፉ መንፈስ የተጠቀመበት መንገድ አለ አሁን ወደዛኛው ነው ያደላውና ለዛ ነው ይሄ የማይነካካ ርዕስ ነው መሆን ያለበት በትክክለኛው መስመር ላይ መሆናቸውን ሰዎች እስኪያረጋግጡ ድረስ ባዕድ ነገር የሚለውን በደንብ ነው ዲፋይን የሚያደርጉት አክሱማውያን ምንድነው ባዕድ የግድ ከውጭ ስለመጣ ባዕድ ነው አይባልም በጣም ብዙ ከውጭ የመጡ ነገሮች አሉ ከኛም የሚወጡ አሉ ከሌላው የሚመጣ አለ ምክንያቱም የሰው ልጅ ብዙ መስተጋብር አለው ግን ባዕድ ብለው እነሱ እንዳይገባባቸው የሚጠነቀቁት የአሕዛብን ፍልስፍና ነበር ከክርስቶስ ልደት በፊት በነበረውም ከዛ በኋላ ባለውም የአሕዛብ ፍልስፍና ህዝቡን እንዳያበላሽባቸው ይፈሩ ነበር ምክንያቱም ምንድነው አሁን ለምሳሌ አሁን እኛ እንደው በቀላሉ የምናየው ፕሌቶ አሪስቶትል እንደዚህ እንላለን አይፈልጉትም ነበር ይሄን የቀደሙት ኢትዮጵያውያን አይፈልጉትም ይሄንን ያጣኗቸዋል ያውቋቸዋል ምን እንደሚሉ ለመስማት ያህል ይሰማሉ ሊቃውንቱ ጥሩ ትምህርት ነው ብለው ግን ለልጆቻቸው አያስተምሩት ምክንያቱም ፕሌቶን በለው አሪስቶትልን በለው ምንም በለው ስለ ንጽህና ስለ እግዚአብሔር ህግ ምንም የሚነግረ ነገር የለም ህግ ከፈረሰ እግዚአብሔር ህግ ከፈረሰ ንጽህና ከፈረሰ ንጽህና ኢኔሴንስ በሁለቱም ቅድም ባል ነው ምንድነው የምታመልከውና እንዴት ነው እየኖርክ ያለው ሁለቱን ነገር ነው በጣም የሚመለከተውና ይሄ ከፈረሰ ሀገር ፈረሰ የፈለገ ሊራቀቅ ይችላል ሰውየው የፈለገ የበራለት ሊሆን ይችላል ይሄን ከፈረስክ ግን ሀገር ስለሚፈርስ እንደ እውነተኛ ትምህርት አይቆጥሩትም ነበር ፍልስፍና የሚለውንም ነገር አይወዱትም ነበር ከፈላስፋ ሀገሪቱን ለመጠበቅ ነበር የሚሞክሩት አሁንኛ ኢትዮጵያ ፈላስፋ አልነበራትም እንዴ ኢትዮጵያዊ ፍልስፍና የለም እንዴ እንደዚህ እንላለን እነሱ ፈላስፋ እንዳይገባ እኮ ነው ሲከላከሉ የነበረው ገድላቡ ነገር መንፈስ ቅዱስ ላይ አለ ይሄ ነገር በደንብ እንደውም ያንን ነገር ሳነበው ትዝ ይለኛል በጣም ነበር የገረመኝ ድሮ ተማሪ ሆኜ ሳነበው ምንድነው የሚለው አቡ ነገር መንፈስ ቅዱስ እንግዲህ ግብጻዊ ናቸው በትውልዳቸው ወደ ኢትዮጵያ መጥተው አገሪቱን ባዩት ጊዜ በጣም ብዙ እንደ ጨረቃ እንደ ፀሐይ የደመቀ ምግባር ሃይማኖት እንዳለ አዩና ደስ አላቸው ይሄ እንግዲህ እሳቸው በኖሩበት ዘመን ከአቡነ ተክለ ሃይማኖት መወለድ በፊት ነው ለ500 ዓመት ያህል የኖሩ አባት ናቸው ስለዚህ ምናልባት በቅዱስ ያሬድ ዘመን ተወልደው የነበረም ሊሆን ይችላል በዛ ዘመንም ነበሩ ወይም ከዛ በኋላም እንኳን መጡ ብንል በ7ኛው ክፍለ ዘመን በ8ኛው ሊሆን ይችላል አይተው በጣም ደስ አላቸውና ሌላ በጣም ደስ ያላቸው ነገር ከዚህ ጋር ተያይዞ አቤቱ አምላክ ሆይ ያሉና እቺ ነገር ከፈላስፎችና ከዋቂዎች ስለጠበቅካት አመሰግናለሁ እና እኛውን ዘራ ያዕቆብ ወልደ ህይወት እንደዚህ ያለ እንግዲህ አሁን ፈላስፋ ለጋ ላይ ነው ያለ ነው ኢትዮጵያን አልፈለጉትም ይሄንን ነገር እነሱ ፍልስፍና ትክክለኛ የጥበብ ትምህርት ወይንም የጥበብ ፍቅር ብለው የሚያስቡት ፍቅር እግዚአብሔርን ነው አምልኮትን ነው አንደኛ ሁለተኛ ነገር ደግሞ የእግዚአብሔርን ህግጋት የእግዚአብሔርን ትምህርት የእግዚአብሔርን ጥበብ መቻጠና ነው እሱን አላጠና ነው እንኳን አናቀውም እኮ ዝም ብለን እኮ ነው ሃይማኖት ያለን የሚመስለን እንጂ ተነክቶ እኮ አያልቅም እኮ እንደው አጥንተው ራሱ አጨርሰው በጣም ብዙ ኢምፕሊኬሽን ያለው ነገር ነው የእግዚአብሔር ህግጋት ማለት የእግዚአብሔር ስርዓት ማለት ከእግዚአብሔር በላይ እንግዲህ ማን አለ ስርዓት ሊሰራልህ የሚችል የለም ዲሞክራሲ የምትለውን እንኳን ለማጥናት ስንት ሀገር አይደለ እንዴ ምን ዞሮ ፖለቲከኞች የእግዚአብሔር ሲሆን ደግሞ ህይወትክን ሁሉ ልትሰጠው መስችለው ነገር ነው በጣም ሰፊ ነውና ያንን ማስተማርና ያንን ማስረጽ ነው ህዝቡ ላይ እነሱ የሚፈልጉት እንጂ የአሪስቶትል ፍልስፍና እንዲመጣባቸው አይፈልጉም የግብጾች ፍልስፍና ይሄ ብራሃማ የህንዶቹ ፍልስፍና ይሄን እዚህ ላይ መንገድ ዘግተው የኖሩት እና ፈላስፋ ብለው እነሱ የሚቆጥሩት ጠቢቡ ሶሎሞንን ጥበብ እንግዲህ ፍልስፍና ከተባለ የጥበብ ፍቅር ከተባለ ጠቢቡ ሶሎሞን የነብዩ የሲራክ ትምህርቶች
የነቢያት ትምህርቶች እንግዲህ ጥበብ መጽሐፍት ከተባለ እሱን የነ ኢዮብን ከዛው ያቺን ይዘው ደግሞ ተግባራዊ ምርምር ያደርጉባታል አሁን ኢዮብ በጣም ብዙ ስለ እንስሳት የተናገራቸው ነገሮች አሉ ሰጎን ብትለው የሜዳ አህያ ብትለው ምን በጣም ብዙ አይነት እንስሳትን ባህሪያቸውን የገለጸበት ቦታ አለና ይሄ እኮ ራሱን የቻለ ዞኦሎጂ ነው ይላሉ አሁን ነጮቹ ራሳቸው እዛ ላይ ኮሜንታሪ ሲጽፉ በጣም የብዙ እንስሳትን ባህሪ ነው ኢዮብ የገለጸው እየመሰለ ማለት ነው አዋፋትን ጅብን ምንን ዘንዶን እንደዚህ እየመሰለ ያንን ነገር ተግባራዊ ምርምር ያደርጉበታል ሆነ ዘንዶ እንደዛ ነው ኦብዘርቭ ያደርጉታል ማለት ነው ኢትዮጵያኑ ሊቃውንት በቃ ጥበብ ማለት ይሄ ነው ከተፈለገ እንግዲህ ከዛ ውጪ የባዕዳንን ፍልስፍና ወደ ሀገራቸው እንዳይገባ የሚጠብቁበት እንግዲህ ጥልቁ ምክንያት ከእግዚአብሔር መስመር እንዳያወጣቸው ሌላ ምንም ነገር የለውም ማንነታቸውን እንዳያጡ መንፈሳዊ ማንነታቸውን ሃይማኖታቸውን እንዳይጠፋ ያ ከጠፋ ያው መናወጥ ነው የሚመጣው በሀገር ላይና ያ ነገር እንደ ሀገር እንዳይጠፋባቸው ለማድረግ ከዛ ይጣበቁ ነበር አሁንም ያንን ፕሪንሲፕል መልሰህ አፕላይ ብታደርገው እግዚአብሔር ያለውን ነገር በሙሉ ወዳቂ ይሆናል ከእግዚአብሔር የሆነው ነገር ደግሞ አሜሪካም ይሁን አውሮፓም ይሁን ዱባይም ይሁን ብቻ መጀመሪያ ኦሪጂናሊ የእግዚአብሔር የነበረች ትሬስ ካገኘ ከየትም ይምጣ ከየት ችግር የለውም ትማርበታለህ ተወስደዋለህ ከሰይጣን የተገኘ ከሆነ ደግሞ አይቀበሉት ይሄው ነበር ፍልስፍናቸው ስታየው አሁን እኮ ምንድነው ሰው መስራት የሌለበት ደረጃ ድረስ ሄዶ ብዙ ነገሮችን ከባህሉ ጋር የሚጻረሩ ነገሮችን ያደረገ ባበዛው ቁጥር የሚያሳይህ ምንድነው መሰለ መስራት ያለበትን ነገር አላወቀም ማለት ነው አሁን ሴት በርግዝና ጊዜ ምንድነው የምታደርገው ሲባል እንግዲህ አሁን ይሄን ደግሞ ልትነግረን ነው ሊል ይችላል አሁን አንድ ሰው በቴሌቪዥን ቁጭ ብሎ ያያየ ደግሞ እንደዚህ ያደርጉ ልትለን ነው ደግሞ እንደዚህ ያደርጉ ልንባል ነው ልጁን ተሸክሞ መውለድ ራሱ ቀላል ነገር ነው ሊሉ ይችላሉ ግን ምንድን ነበር እናቶች የሚያደርጉት በዛ ሰዓት ላይ ምንድን ነበር እኔ እኮ አሁን የኢትዮጵያ ታሪክን ያያገኘው ያሉት ገድላት ውስጥ ነው በቃ ኢትዮጵያውያን ገድላት ውስጥ ነው ያሉት ያንን ነገር ሊዘጉብን የሚፈልጉ ሰዎች በጣም እግዚአብሔር ልብ ይስጣቸው ላሉ ምን አይነት ማህበረሰብ ነው እንዴት ነበር መልካም ነገር ብለው የሚያስቡት ምን ነው የማይፈልጉት ደግሞ ምንድነው what's good and what's bad what's right and what's wrong የሚለውን የለዩበት መንገድ ምንድነው ብለ ስታይ ምን አይነት ማህበረሰብ ነው የነበረው ብለ ስታይ ትልቅ ማሳያዎች የሚሆኑት እዛ ላይ ነውና እነዚህ እኮ ለሀገር አለኝታ ተብለው የሚታሰቡ ታላላቅ ሰዎች እኮ የተወለዱት እናቶቻቸው እርጉዝ በነበሩበት ጊዜ ላይ በጣም ከመቼውም ጊዜ የበለጠ መንፈሳዊ ሆነው ባሳለፉባቸው ጊዜያት እኮ ነው ከመቼውም ጊዜ የበለጠ ትልቅ ምሳሌ ተደርጋ የምትታየው ራሷ እናታችን እመቤታችን ቅድስት ድንግል ማርያም ጌታን ጸንሳው ሳለ ትጾም ነበርኩ የሌሎች ታላላቅ አባቶች ወላጆቻቸው እናቶቻቸው እነሱም በወዳቸው ይዘው ሳለ ይሰግዱ ነበርኩ ማለት ያው ለርጉዝ እንደምትገባው መጠን ማለት 5 ልትሆን ትችላለች 10 በቁጥር ራሱ ያስቀምጠዋል 5 ጊዜ ሰገደች 10 ጊዜ ሰገደች ሊል ይችላል 12 ጊዜ መዝሙረ ዳዊት ተጸልይ ነበር ይላል ስለ እናቶቻቸው ሲያወራ እሳቸውን ጸንሳ ሳለ አባታችን ከሌን ጸንሳ ሳለ እናታቸው ከሊት እንዲህ ታርገ ቤተክርስቲያን ሄደች በየሳምንቱ ቅዱስ ቁርባን ትቀበል ነበር ይላል ይሄንን ነገር በጣም እነሱ አሁን በዛ ሰዓት ምን እየሰሩ እንደሆነ ያውቁታል እኛኮ ምን ሰራው ነገር ስላላወቀን ነው የተለያየ ነገር ላይ እናሳልፈው ጊዜያችንን ምን ሰራውን ስላላወቀን ነው ስለዚህ የባዕድ ነገሮች ገቡ በዙ ማለት እኮ እኛ ምንድን ነበር ምን ሰራው በዛ ጊዜ የሚለው ረስተናል ማለት ነው አሁን አንድ ሰው በቀላሉ እንኳን በግለሰብ ደረጃ እንኳን ብናየው እንደ ባህል እንኳን ሳይሆን እንደ ግለሰብ ስታየው አንድ ሰው የራሱ ፐርፐዝ በህይወት ውስጥ ምንድነው የምፈልገው አላማዬ እንዲህ ነው ብሎ ዲፋይን ካላደረገ ምንድነው የሚሆነው የሰዎች ሁሉ መጫወቻ ነው የሚሆነው ጓደኞቹ ይመጣሉ ሶስ ሊያስለምዱት ይችላሉ ያኛው ደግሞ ይመጣል ገንዘቡን ሊበዘብዘው ይችላል ይሄኛው ደግሞ ይመጣልና እዚህ ቦታ ሄድልኝ ሊለው ይችላል ያኛው ይመጣል እንደዚህ ያደርጋል ከዛ በኋላ አንተ ቆይ የራስህ ነገር የለህም ትለዋለህ ማለት ነው ለዛ ሰው ያሰበሰው የራስህ ነገር የለህ ሁሉም ሰው እየመጣ እንዲያርግልኝ የትም ይጎተተ ቦታ ትሄዳለህ እንዲያርግ ሲሉ እንዴት ታረጋለህ እንዲያታርግ ሲሉ እንደዚህ አታረግም በሰው ነው እንደምትመራው ምንድነው አንተ የምትፈልገው አላማህ ምንድነው ትለዋለህ አይደል እንደግለሰብ እንደ ሀገርም እንደዛው ብሎ አቁሞ ፐርፐዝ የሚሰጠን ነገር ስለጠፋና ለሀገር ደግሞ ፐርፐዝ ዲፋይን ማድረግ አሁን እንደ ወንጀል ስለተቆጠረ ነው ምክንያቱም ማንና አንተ ሌላው ላይ ፍላጎትን የምትጭነው ይባላል እግዚአብሔር የሆነው ነገር ከሆነ ደግሞ መጫን ነው እስከምትችለው ድረስ ተገኝቶ ነው እና ያንን የሚያደርግ ስለጠፋና በቃ ሁሉም አይኔ ያገባኝ ማረኔ አይቀበሉኝ ማረኔ እንደዚህ ብለው አሁንም ብዛህነት ተብሏል አሁንም እንደዚህ ነው የሰው መብታትን ከተብሏል እንደዚህ ተብሎ እየተባለ ሁሉም እየፈራ
ማድረግ ያለበትን የሚነግር ስለጠፋ ማድረግ እንደሞ ያለበትን እንዲህ ብለህ ስትናገር ደግሞ መጥቶም ደግሞ የሚቃወም ስለሚበዛ በዚያ ምክንያት በቃ እንግዲህ ተወው ይባላል ብዙ አረም ይበቅላል ማለት ነውና በዛ መልኩ ነው እንደውም አንድ ምሳሌ ብጠቅስልህ በዚሁ አመት የሆነ ነገር ነው ከዚህ በፊት ዋሊያ ቦክስ ላይ ኢንተርቪው ላይ ጠቅሼዋለሁ ትምህርት ሚኒስቴር ላይ የሆኑ የፖሊሲ ታቹ ወይ ማስተያየታችሁን ስጡን ተብሎ በጽሁፍ 4 ይሁን 5 አላስታውስም ብቻ የተወሰኑ ኮሜንቶች ጽፌ በጣም ላይት ኮሜንቶች ናቸው ብዬ ነው ያሰብኩት ደግሞ ኦብቪየስ ናቸው በጣም ግልጽ የሆኑ ነገሮች ለምሳሌ የግል ትምህርት ቤቶች ላይ እንደዚህ ግብረ ሰዶምን ለማስለመድ የሚሞክሩ አሉ ይባላል መንገዱ እዛ ቦታ ላይ ይዘጋ ሙሉ ነፃነት አይሰጥ እዛ ቦታ ላይ ትምህርት ሚኒስቴር የራሱን ስልጣን እዛ ቦታ ላይ ያጠናክር ከኢትዮጵያውያን ስነ ልቦና ውጪ የሆነ ነገር ካለ የሚል ነገር ይኑር እንደዛ የሚመሳሰሉ ሐሳቦች ያሉበት ኮሜንት ሰጠው ማለት ነው አምጡ ስለተባለ አስከፋቸው ስለ ግብረ ሰዶም ስለተጠቀሰ በጣም ነው ያስከፋቸው እና እኔ ደግሞ በጣም ገረመኝ ምን ጉድ ነው የገባን ማለት ኢግኖር ልታደርገው ትችላለህ ወይም ደግሞ ቆይ እስቲ እናጣራ ብለህ ልትተው ትችላለህ ወይም ደግሞ አይ ቆይ እስቲ አሁን ጥሩ ታይሚንግ አይደለም ልትል ትችላለህ የተለያየ ምክንያት ሊኖር ይችላል ችላ የምትልበት እንዴት ግን ያስከፋል አንድ ሰው ኢትዮጵያውያንን ከግብረ ሰዶም እንታደግ ብለህ ለመንግስት አካል ስትነግረው ያንን አብጠልጥሎና ተችቶ ሊሳለቅ የሚሞክርበት ምክንያት ምንድነው አሁን እንግዲህ ይሄ ስነ ልቦና ከላይ እኮ ነው የተከፈተው ማለት እኮ ነው በሩ ከላይ በሩ ወለል ተደርጎ ተከፍቷል ማለት ነው ከዛ በኋላ እንደ ፍጥርጥርሽ አዳሜ ራስሽን ጠብቂ ከገባሽበትም ግቢበት የትም ፍጩ ዱቄቱን አምጪ ብር አምጪ መጨረሻ ላይ በግብረ ሰዶም ብር የሚመጣ ከሆነ ብር ይምጣ ነው መሰለኝ እንግዲህ እኔ አላቅምና ይሄ በጣም ማይነር ብዬ ያሰብኩት ኮሜንት ነው ይሄን ያህል ቁም ነገር ተደርጎ ይብጠለጠላልም ብዬ አላሰብኩም ነበርና ስብሰባ ላይ እንደዛ ሲብጠለጠል እጅግ በጣም ነው የተገረምኩት ለወደፊትም እስከ መጨረሻው እስከ ዘላለም ይገርመኛል ይሄ ነገርና እነዚህ ናቸው እንግዲህ ይሄንን መጽሐፈ ኩፋሌን በደንብ ቢያነቡት ሰዎች ከተቻለ አንድምታውንም ጭምር እየተመለከቱ በደንብ ቢያነቡት ይረዱታል መጽሐፈ ሄኖክና መጽሐፈ ኩፋሌ ምክንያቱም የቀደመውን ታሪክ እዛ ላይ ነው በደንብ የሚገኘው የወደቁት መላእክት ያመጡት ትምህርት ይሄ ነው የሚለያቸው ቆይ እንደዚህ አርጌ ላስቀምጠው አብርሃማዊው ስልጣኔ የምንለው ወይንም የተቀደሰው ስልጣኔ የምንለው እንግዲህ ያው ከአዳም በሴት በሄኖክ በማቱሳላ እንደዚህ በኩል ያደረገ መጥቶ በኖህ በመልከጼዴቅ በኩል ያደረገ ወደ አብርሃም የመጣው ብለን ልናስበው እንችላለን ከቅዱሳን መላእክት የተገኘ ልንለው እንችላለን ምክንያቱም ያው ከእግዚአብሔር የመጣውን ነገር እነሱ ስለሆኑ መተው የሚያስተምሩ ያንን ምን ላይ የተመሰረተ ነው እንዳልኩ ህግጋት እግዚአብሔር ላይ የተመሰረተ ነው ቅድስና ላይ የተመሰረተ ነው ንጽህናን መሰረት ያደረገ ነው መገረዝን መሰረት ያደረገ ነው ትክክለኛውን ጥበብ ለማግኘት ንጽህና መሰረት ነው ብሎ የሚያስብ ነው ቀዳሚ ሀለ ጥበብ ፈሪሃ እግዚአብሔር አይደለም ነው የጥበብ መጀመሪያው እግዚአብሔርን መፍራት ነው አሁን ጠቢብ ትውልድ ማፍራት ከፈለክ ስነ ምግባሩ ላይ ያተኩር ንጽህናው ላይ ያተኩር ንጻ ስጋ የሚባለው ነገር ላይ ማለት ነው ከትንሽ ነገር መጠበቅ ካልቻለ የፈለገ ብሪሊየንት አይዲያ የሚያመጣ ሰው ቢመስልህ እንኳን ያ ነገር ተመርዟል ብሎ ነው የሚያምነው ይሄ አስተሳሰብ ግርዛት ላይ የሚያተኩረው ለዛ ነው መገረዝ ማለት ማይሆን ቆሻሻ ነገር አስወግድ ከዛ በኋላ እውነተኛው ጥበብ ይመጣል ነው ይሄ የወደቁት መላእክት ስልጣኔ የምንለው ግን ንጽህናን መሰረት አያረጋም ርኩሰትን ነው መሰረት የሚያረጋው ለብዙ ቆሻሻ ነገሮች በደፈርክ ቁጥር ብዙ ሀሪፍ ነገሮች ይገልጽልሃለሁ ነው የሚሉክ በቃ ይሄው ነው ብዙ ቆሻሻ ነገሮችን አንተ ድፈርልኝ ግደልልኝ አትፍራ እንደው ኃይለኛ ነፍሰ ገዳይ መሆን ግን ማየት ፈልጋለሁ ይልሃል ያዛዜል ሊሆን ይችላል ጋርዴ ይላልአቅም እንግዲህ ኃይለኛ ዘማዊ መሆንህን ማየት ፈልጋለሁ ሊል ይችላል ከዛ ማይረባ ነገር ለጊዜው ብዙ ህዝብንም ልትቆጣጠር የምትችልበት ለታማልል የምትችልበት ወይንም ልትደነቅ የምትችልበት ነገር ይሰጥካል ኃይል ይሰጥካል የምትፈራበት ነገር ይሰጥክ ይሆናል እንግዲህ ሮም ያንን ለማግኘት በጣም ስትፍጨረጨር ነበር እንግሊዝ ያንን ለማግኘት ስትፍጨረጨር ነበር የነሱ ሬኔሳንስ እዚህ ላይ ያተኮረ ነበር ከዚህኛውም ይፈልጋሉ ከዚህ ከአብርሃማዊው ወደዚህኛው ግን በጣም ፕራክቲካሊ ወደዚህ ነው የገቡት ያንን አድርግልኝና ከዛ በኋላ እኔ ምናልባት መሳሪያ አሰራርም ሊሆን ይችላል ጥይት አሰራር ላሳይህ ይችላል ኒውክሌር አሰራርም ይልሃል ማለት ነው አለ መጽሐፈ ሄኖክ ላይና ያ ድሮ የነበረው ግብር ነው እስካሁን የቀጠለው
መጽሐፈ ሄኖክ ላይ የተገለጸው ግብራቸው እስካሁን ቀጥሏል። አሁንም ያደርጉታል። አሁንም ያደርጉላቸው ያንን ነው። ባቢሎናዊ የተባለበት ምክንያቱ ምንድነው? ናምሩድ የተባለው ራሱ አንድ በጣም ጠቢብ የነበረን ሰው አይቶ ያንን ጥበብ እንዲሰጠው ሲፈልግ እንደ ቅድመ ሁኔታ የነገረው ልቅ ነገሮችን በገዛ ቤተሰቡ ውስጥ ካሉ አንስቶች መካከል ያንን ነገር መፈጸም እንዳለበት ያ ከሆነ ጥበብ እንደሚገለጥለት እና ይሄ ነገር በተስፋፋባቸው ቦታዎች ሁሉ ላይ የወደቁት መላእክት የሰጧቸውን ጥበብ ይዘው ኖረዋል። ያ የሰጧቸው ጥበብ ምንድነው? አሁን እንዳልኩ መሳሪያ መስራት ሊሆን ይችላል። ይሄ ቴክኖሎጂ አይነት ነገሮች ላይ በጣም ያማልሏቸዋል። ቋንቋ መግለጽ ለምሳሌ ጆን ዲ የተባለ ፈላስፋ አለ ይላል። እንግሊዛዊ የንግስት ኤልሳቤጥ አማካሪ ነበር። እነሱ እንግዲህ ያው ቄሱንም ጠንቋዩንም ነው አማካሪ የሚያደርጉትና ያ ጆን ዲ የተባለውና አንድ ጓደኛ ነበረው። ከጥፋቷ በፊት የነበረውን ምድር ሁሉ በአንድ ንግግር ነበረች አይደል የሚለው ከጥፋቱ ውሃ የነበረውን ያንን ቋንቋ እንዲገልጽላቸው እግዚአብሔር ይፈልጉ ነበር። ግን እነሱ ከእግዚአብሔር አይደለም በጾም በጸሎት አልለመኑም ከእግዚአብሔር። እነሱ የፈለጉት ብቻ የሚገልጽላቸው ማንንም ይምጣማ ያንን ቋንቋ ማወቅ ነው የፈለጉትና ጓደኛማች ናቸው። እንግዲህ አስበው የፀሐይ ከተማ ላይ ታሪካቸው ተገልጿል። ከዛ 3 መላእክት መጡ ወደ እነሱ ይላል ታሪካቸው። እንግዲህ የትም ቦታ ኢንተርኔት ላይ ማንበብ ይችላሉ አድማጮች። 3 መላእክት መጡና ቅዱስ ገብርኤል፣ ቅዱስ ሩፋኤልና ቅዱስ ኡራኤል ነን። ይሄው ጥበብ ልንገልጽላችሁ መጣናል። የፈለጋችሁትን ያ በሄኖክ ዘመን የነበረውን ቋንቋ ልንገልጽላችሁ መጣናል። እንግዲህ ያ ቋንቋ ግዕዝ ነው ወይ ዕብራይስጥ ነው የተለያየ ወይ ይሄ የሱባ ቋንቋ የሚሉት ነው። ክርክሮች ሊኖሩ ይችላሉ። ግን ግዕዝ ነው ወደሚለው የሚያደላ ማስረጃዎች ያሉ ይመስለኛል በበኩሌና ብቻ ያንን ቋንቋ ሊገልጡላቸው መጡ። የሄኖክን ቋንቋ ልንገልጽላችሁ ነው ብለው እንግዲህ በሬኔሳንሱ ዘመን ምን ያህል ኢትዮጵያን ነገር ይፈልጉት እንደነበረ ማለት ነውና እነዛ መላእክት ግን ትክክለኛ መላእክት አልነበሩም። እነ ቅዱስ ገብርኤል እና ቅዱስ ሩፋኤል አልነበሩም። ማስረጃው ምንድነው? ወዲያውኑ የጠየቋቸው ልክ ድሮ ለናምሩድ የነገሯቸውን ባቢሎናዊ ተግባር ነው የጠየቋቸው። ምንድነው ያሏቸው? ዝሙት መፈጸም እንዳለባቸው። ያንን ያው በጣም በሚያስጠላ ሁኔታ ማለት ነው። ያንን ከፈጸሙ ቋንቋው እንደሚገልጹላቸው ነገሯቸው። ገቡዛ ህይወት ውስጥ። ከዛ በኋላ ግን ህይወታቸው አላማረም። በሚያሳዝን ሁኔታ ነው ያላቸው ነገር በሙሉ ተነጥቀው ህይወታቸው ያለፈው ሁለቱም ማለት ነው። ለጊዜው ግን ጥበብ የሚመስል ነገሮች ብዙ ገላልጸውላቸዋልና በጣም ብዙ ነገሮች ይጽፍ ነበር ጆን ዲ። እንግዲህ የንግስቲቱ አማካሪ ለመሆን የበቃው በጣም ጠቢብ ነው ተብሎ ስለታሰበ ነው አይደል? መቼ ምርጥ ሰው ነው አማካሪ የምታረገውና ከየት መጣ ያ ጥበብና ያ ዕውቀት? አሁንም በጆን ዲ የሚደነቁ ብዙ ሰዎች አሉ። ጆን ዲ እኮ ያልጻፈው ነገር የለም እያሉ ማለት ነውና እንግዲህ ይሄ ነው የወደቁት መላእክት ስልጣኔ ማለት። ዘሙት ደም አፍሰስ እኔ ገልጽልሃለሁ ጥበብ የሚባለው ማለት ነው። ይሄ አብርሃማዊው ደግሞ የእግዚአብሔርን ሕግ ተከተል ምን እንደሚገልጽልህ አታውቅም። የሚገልጽልህ ነገር ግን ለዘላለም የሚጸና ለትውልድ የሚጸና ነገር ነው። አንተ ግን ዝም ብለህ ፈቃድህን ለእግዚአብሔር አስገዛ። እቺ የጸበለሷ ነገር ነች እንግዲህ የምትለያያቸው ማለት ነው። 1000 ዓመት ታግሰህ ዕፀ ሕይወትን ትበላለህ ወይስ አሁኑኑ ቶሎ ጸበለስን በልተህ በራስ መንገድ ጠቢብ ትሆናለህ? የትኛው ነው የሚለው ነው እንግዲህ አብርሃማዊና የወደቁት መላእክት ስልጣኔ የሚለው። ይሄ የወደቁት መላእክት ስልጣኔ እንግዲህ ብዙ ስልጣኔዎችን የባቢሎንን፣ የግብጽን፣ የግሪክን፣ የሮምን አሁን ደግሞ ምዕራባዊ የምንለው በጥቅሉ የአረብ ሀገራትንም ብዙ ስልጣኔዎችን ወርሶ የኖረ ነው። አብርሃማዊው ደግሞ እስራኤል ላይና ኢትዮጵያ ላይ ከዛ በኋላ ደግሞ በክርስትና መታወጅ ምክንያት ብዙዎች እንደ ማህበረሰብ ነው እንጂ እንደ ሀገር እንደ ስልጣኔ ሌላ ቦታ ላይ ሮም ላይ እድል ነበረው ፈረሰ። እንግዲህ የመጨረሻዋ ነፍስ ያለባት ንግስት ሌኒና ዛሬ ደግሞ የሷም ልደት ነው። እሷንም እናንሳት በዚሁ አጋጣሚና ከንግስት ሌኒ በኋላ ሮም ላይ የነበረው እድል የአብርሃማዊው ነገር የመቀጠል እድሉ ፈረሰ። ኢትዮጵያ ላይ ነው የቀጠለው አብርሃማዊው ስልጣኔና ይሄን ይመስላል እንግዲህ ሁለቱ ልዩነት።